እግዚአብሔር ላይ ከምሬ ነው እየፈራሁ ነው። ላስ ኢትዮጵያን ኤርላይንስ ራሱ ቢያንስ እንዴት ነው ላይክ ለኛ ኢንፎርሜሽን ማሰጡን ምን ነው የሚፈጠረው? እዚህ ጋር ነበር ነው እንደሚገባን አዲስ አበባ አለፍን፣ ደብረ ብርሃን መጣን። እዚህ ከመጣን በኋላ ጠበቅን አንድ ሰዓት ሙሉ ሻንጣ የለም። አሁን ባዶኝ ነው ታስቡት። ላይክ ቦርሳ ብቻ ነው ያለኝ፣ ልብስ የለኝ፣ ምን የለኝ። ላይክ ደቦስ ኤርላይንስ በስተመጨረሻም ከፍላይት ሞዳችን እንወጣ ይሰራል መሰለኝ። እዚህ ሀገር ትንታቲ ቱርክ ሴል ይባላል። በሰና ሜጋ ቤት አለ። ሶ ጋይስ አሁን ከአውሮፕላን እየወጣሁ we are now officially in Turkey ላቸዋለን። ተርኪ ገብተናል። አሁን ደግሞ ነገር ታያችኋለሁ። የተርኪ ኤርፖርት ገና ስገቡ ላይክ በእኔ በኩል መግቢያው እንደዚህ ይመስላል። ትልቅ ነው በጣም። ተርኪ ኤርፖርት በጣም ትልቅ ነው። እዩትማ፣ ይሄ ምንድን ነው? ፕሪዝም ነገር ነው። የሆነ ኢፌክት አለው። ይገባሉ ውስጥ ምንድን ነው ወይ አይገባሉ? አሁን እንግባ ጋይስ፣ እንግባ ምንድን ነው ነገር ይቅርብ ይዋረም ነው። ጋይስ ቱርክ ውስጥ ማድረግ የምፈልጋችሁ እዚህ ቱርክ ውስጥ ማለት ነው መጀመሪያ ዲዩቲ ፍሪ ሄዳለሁ። ከዛ የተወሰኑ እስቲ ምን እንዳላቸው ነው ያለው። ከቻልኩ ወይን ምንድነው ውስኪ ብገዛ ደስ ይለኛል ለሞት ነው ማለት ነው ስጦታ። ሌላ ደግሞ ምንድነው የተወሰነ ምግብ ካላቸው እስቲ እናያለን። ኤግዛክትሊ ደግሞ ላይ የምፈልገውን ነገር ተኪስ ነው ያደረጉት። ብላክ ሌብሉ 37 ዩሮ አያችሁት። ጆን ዎከር ላይ የሚባለው ደግሞ 47 ዩሮ። ዳን ኤክስፔንሲቭ 37። ሬድ ሌብሉ ግን 25 ዩሮ ነው። ኦልሞስት ተመሳሳይ ነው። ያ 37 ነው፣ ይሄኛው 25 ነው። አንድ ልግዛ ግን okay, if it's 3 liters then I can buy 2. Okay, thank you. ታይቆ ማለት ነው ሁለቱም ታስችላለህ አለኝ። ስንት ነው ዲግሪቱ ብዬ 3 ሊትር ይችላል በአንድ ፓስ ማለት ነው ፓስፖርት። ሶ ሁለት ብገዛ ይችላል ማለት ነው። There's no problem here. You can take 3 liters. It's okay. But when you arrive to country, which country have? Oh. Like, for example, in Germany, like they limit like a 1 liters, you know? Oh, only one bottle, okay. Yeah. So depends on which country you go. Aha, okay. I don't know that much about the limits in my country, you know. But like, I think if they didn't check you, there is no problem. If they check you, if they have limit like a 2 liters, 1 liter something. Sharing, thank you. So guys, ምን ያህል መሰላችሁ? 3 ሊትር ብዛት ይችላል እዚህ ቱርክ ውስጥ ማለት ነው። ግን የምትሄድበት ሀገር ላይ ጠየቀኝ። ከኢትዮጵያ ነኝ ያልኩትና አንዳንድ ሀገሮች 2 ሊትር ይቀበላሉ፣ አንዳንዶች 3 ሊትር ይቀበላሉ፣ 1 ሊትር የሚሉ አሉ። እና እኔ ኢትዮጵያን እርግጠኛ ያለው ስንት ሊትር እንደምትፈቅድ አሁን ጉግል አደረገው ነው። አሁን ቼክ አድርጌው ማለት ነው ኢትዮጵያ እስከ 2 ትፈቅዳለች፣ 2 ጠርሙስ ማለት ነው። ሶ 2 ብዛት ይችላል። ሶ ዩ ካሜራ ይዞ አይቶኝ አገዘኝ። ሁለቱን ይዞ እየሄደ ነው። Oh, this one is not going to work right now. Wait. I'm going to use another card. Yes, you can. Yeah. Okay. Yep. ተመልከቱ ጋይስ፣ አሁን ወደ ዋናው ቦታ እየገባን ነው። ሴንተሩ ነው መሰለኝ ኤርፖርቱ። ያምራል በጣም። የደላው እዚህ ገብቶ ማሳጅ ይደረጋል። የምር በጣም ውድ ነው ሁሉም ነገር። ወላሂ የወጣን ነው። ከዚህ ጋር የሚገርም ቪው አላሳያችኋለሁ ምን እንደሚመስል። ጋይስ አይሆንም እንዴ! ገቦኝና ሴትዮዋ ደግሞ አትታለች። እኔ ላይ ነው የገቡት። እሷ በቃ ትገዛለህ ምናምን። ደግሞ ሄድሊታቸው ማለት ስንት ነው ገምቱ? 159 ዩሮ 200 ምናምን ዩሮ። ያው አልገዛም እንደዚህ ማው ኤክስፔንሲቭ የሆነ ነገር። ለማንኛውም ተመልከቱት፣ በጣም ያምራል። ጣሪያው ምናምን ራሱ በጣም የሚያምረው ይሄ ቦታ።
ተመልከቱማ ጋይስ ጣፋጭ አይነት ቱርክ ቴምር ምናምን በቃ በጣም ብዙ ነገር ያላቸው የተቀመጡ ራሱ ምን ላይ ነው ተመልከቱማ ላይክ የቤት ስልክ የተቀመጠው ገራሚ ያርፍ ነው ተመችቶኛል። እዛ አዲስ ይላል እዚህ ጋር ተመልከቱ። ኢስታንቡል በጣም አርት ያጥናሉ ማለት ነው በዚህ አይነቱ ደስ ይላል። ለማንኛውም ዲዩ ወደዛ ነው ወደዛ ላይክ ኤርፖርቱ አያልቅም ጋይስ ማለቅ የለውም ምንም ጭራሽ ነው። ለማንኛውም ጋይስ ቅድም ያያችሁት ነገር በሙሉ ያርሱት ዲ ሳይሆን ወደ A71 ተብሏል። አሁን ኦንላይን ቼክ ሳደርግ መልሼ ደግሞ የተመለስኩ ነው። ሄሎ ተመልከቱት አዲስ አበባ ይላል 18 ሰዓት ከ15 ላይ አዲስ አበባ ተመስገን። እዚህ ጋር በቃ ቻርጅ ያለ ቦታ ፈልጌ ደቅ ልበል ምክንያቱም ኦልሞስት 3 ሰዓት ነገር 2 ሰዓት ከምናምን አለኝ። በስተመጨረሻ ማሳልፎናል። አሁን 12 ሰዓት ከሩብ አካባቢ ነው በኢትዮጵያ 1 ሰዓት ሌሊት ወደ አዲስ አበባ ገባለሁ ማለት ነው። ወደ አውሮፕላን እየገቡ ነው አሁን። እና ቅድም ያያችሁት የነበረው ነገር ማለት ነው በጣም ላይክ አዛ ነው ሀበሾቹ የሚሰራው ስራ በመሰላችሁ ቱርክ ማለት የምታውቁት ተቃርካሽ ነው ይገዛሉ። በጣም ነጋዴዎች ብዙ አሉ እና ላይክ ሰው እየለመኑ ነው የሚያስልኩት። በጣም የነሱ ኪሎ ስለሚበዛባቸው በሙሉ ላይ የመጣውን ሰው ሙሉ ሀበሻ ላይክ እየጨቀጨቁ ማለት ነው። ላይክ ልመናቸው ደግሞ ተውት በጣም እየጨቀጨቁ ላይክ እንድትተባበሯቸው ይጠይቃሉ እና አይፈቷቸውም። አንድ ከዛ ሰውዬው ተቋጣሪው አይቶ ማለት ነው እሱን መጣና ላይክ ትኬታቸውን መዘገበ ምናምን ነገር አንዷን አላስገባላት መሰለኝ ብቻ እዛ ውጭ ላይ ያያችሁት ነገር የሆነ የጮች ነበር ሰውዬዋ ላይክ ለምንድን ነው አታስገባኝ ምናምን ነገር እያለች ደግሞ አሁን ላይክ መሀል ሲት ነው የደረሰኝ ሁለት ሰው መሀል ሰው እንደ ልቤ አልቀርጽም ግን የተወሰነ ነገር ያሳያችኋል ጋይስ። ከጎን የሚቀመጡት ማለት ነው ይጾማሉ እና እነሱን ምግብ ጨምር እየበላ ነው ተመልከቱ። አላ የሰው ሁለተኛ ሰው ምግብ እየበላ ነው። ሶ ጋይስ እንደምታዩት 3000 ሜትር የቀረን ልንገባ 19 ደቂቃ ነው የቀረን። ወረዲ አዲስ አበባን እየታየችኝ ነው። በትንሹ ይታያል እዚህ ጋር ተመልከቱት። አዲስ አበባ መጣንልሻ እየገባ ነው። ወርቅ በኋላ ደግሞ ያለው ነገር አሳያችኋለሁ ጋይስ። ፕሌኑ እንዴት እንደሚሄድ አላውቅም። አዲስ አበባ ገብተን ነበር ቀደም የተወሰነ ቪዲዮ ላይ ታያችሁት። አሁን ተመልከቱ ኦልሞስት ደብረ ብርሃን ገብቷል ጋይስ። የምር ማለት ነው አልፈናል። አዲስ አበባ ነበርን አሁን አልፈ ነው ደብረ ብርሃንም አልፈን ምንድነው ገዋኔ የሚባለው ቦታ ተመልከቱ። ላይክ ምንም ኖርማል አይደለም። እዚህ ጋር ነበር ነው እንደሚገባን አዲስ አበባ አለፍን ደብረ ብርሃን መጣን። ተመልከቱ ያለው ቦታ እኔ የት እንደሚሄድ አላውቅም። ላይ ነው እዚህ ጋር ማለት ነው 20 ደቂቃ ነገር ነበር የሚለው አሁን 42 ደቂቃው ነው መልሶ 12 ደቂቃ ድረስ ወርዶ ነበር መልሶ እንደገና ሜቢ ላይክ መውረጃ ቦታ አጥተው አላ ሞልቶ ትንሽ ዞሮ ሊመለሱ መሰለኝ። አሮ ነው የምር የቀለድኩ አይደለም። የምር ልክ አይደለም። የምር ላይክ ደስ አይልም ነገሩ ያስፈራል። ምክንያቱም ምንም አይነት ኢንፎርሜሽን ይሰጡ አይደለም። ላይክ ቢናገሩ እኮ ኦኬ ችግር የለውም ግን እስካሁን ምንም ነገር አላሉ። ኪሎ ሜትሩ እየጨመረ ነው እና ከፍታችን 4000 ሜትር ነበር ላይክ ወርደን ነበር 4000 ሜትር ላይ አሁን መልሰን 8000 ምናምን ሜትር ላይክ መልሰን በጣም ከፍ ብለን ማለት ነው። የምር ልክ አይደለም የሆነ ነገሩ። ደቂቃው ራሱ ቅድም 40 ደቂቃ ነበር ያሳያቸው አሁን 54 ደቂቃ ሆኗል ጋይስ። ልክ አይደለም፣ ምንም ልክ አይደለም። አሁን ብንጸልይ ነው የሚያወጣን እግዚአብሔር ላይክ የምሬ ነው። እየፈራሁ ነው። ደስ አይልም
ምንም አይነት መረጃ አልሰጡንም እስካሁን። This is Captain speaking. Unfortunately, we are diverting to Djibouti Airport due to operational reasons. We will be landing approximately in 30 minutes. ጋይስ ተበላን። ጅቡቲ ሄደን ነው። ፋሲካ ላይ አመልጠኝ ነው በቃ መሰለኝ። ጅቡቲን በፋሲካ ገና እዛ ሄደን አላውቅም እንደሚፈጠር እንወርዳለን። ከዛ ደግሞ ወደዚህ መምጫችን እናያለን። ፋሲካ አምልጠኝና እኔ የምር አለቃችሁ። ታስረብሻለህ እንዴ? እስካሁን ቆመናል። ምንም መፍትሄ የለም ሁላ ማለት ነው። የሚያናገራችሁ ሰው ራሱ የለም። ተሰልፈናል 50 ሰዎች አካባቢ ምንም መልስ የለም። እዛ ጋር የሚያለቅሱ ሰዎች ራሱ አሉ ብታዩ ፈረንጆቹ ማለት ነው። እዚህ ጋር መቀጥልን ቱርኪሽ ኤርላይንስ ጋይስ በጣም መጥፎ ማለት ነው። ላስ ኢትዮጵያን ኤርላይንስ ራሱ ቢያንስ እንዴት ነው ለኛ ኢንፎርሜሽን ማይሰጡን? ምን የሚፈጠረው አሁን ቆም ያለው ነው 2 ሰዓት ሙሉ ማለት ነው የምር እና የሚነግረኝ ሰው የለም። ከዚህ በኋላ ምን የሚፈጠረው ባጌጅ ሁለቱም ነገር የለም። 3 ባጌጅ ምንም አሁን ባዶኝ ያሉት አስቡት። ቦርሳ ብቻ ነው ያለኝ፣ ልብስ የለኝ፣ ምን የለኝ። አስቡት ብር ባይኖረኝ ይቅርታ እንኳን አይሏችሁ ማለት ነው። ወደ ጅቡቲ ራሱ ስንሄድ ማለት ነው አልነገሩንም። ጅቡቲ ልንደርስ ስንል ወደ ጅቡቲ ነው ያሉ። በቃ እና በጣም ባለጌ ሰዎች ናቸው። ባለጌ መሬት ላይ ቁጭ ብያለሁ የምር 1 ሰዓት ተኩል ይሆነኛል ማለት ነው። እስካሁን እየጠበቅን ነው። ምንም መርናቸውም። አሁን ገና ፓስፖርታችንን ሰበሰበው ወሰዱ። ኮፒ ማሽን የለም ይላሉ። ኮፒ ማሽን ተበላሽቷል። ምን ምክንያት ነው? ለመዝገብ ስማችንም ማለት ነው። እግዚአብሔር ሰቡ ማለት ቁጭ ባለ እዚህ ጋር ከጀርባም ታያችሁ ከሆነ ከፊትም እንደዚህ በቃ መሬት ሰው ደክሞት አስቡት። የተነሳ ነው ዛሬ 11 ሰዓት ነው ተቀፍ የተነሳው። ቱርክ ሄድን። ከቱርክ እንደገና አዲስ አበባ ገባን። አዲስ አበባ አየር ላይ አልችልም ወረድ አሉ። ምክንያት እንኳን አልነገሩንም። ቀጥታ ወደ ጅቡቲ ሄዱ። ጅቡቲ ወረድን። ታንክ አደረግን። ጋዝ አልቆ ነበረ ሞላን። መልሰን ደግሞ ነገና መጣን። እዚህ ከመጣን በኋላ ጠበቅን 1 ሰዓት ሙሉ ሻንጣ የለም። አሁን እዚህ ጋር እንደገና እየጠበቅን ነው እስካሁን ድረስ ማለት ነው። መልስ እንኳን የሰጡን በቃ አላ ቱርኪሽ ኤርላይንስ በተለይ በጣም መጥፎ ኤርላይንስ የምር ምሽም ዳምጡ። አንደኛ አይደለም ደግሞ የሚገርመው ነገር ሁለተኛ ነው። ባለፈው ከዚህ ረፍት አድርጌ ስመለስ ወደ ጀርመን ማለት ነው ሻንጤ ጠፍቶ 1 ሳምንት ሊቆዩ አስቡት ጋይዝ። 1 ሳምንት ሙሉ ካለ ሻንጣ 2 ጊዜ ጃለው 2 ጊዜ እንደዚህ ተፈጠረ። ይቅርታ ምን የለ በቃ አላ መብታቸውን ያደረጉት ዘቦስ ኤርላይንስ የምር ቱርኪሽ ኤርላይንስ ማለት እኔ ብቻ የሆነ ፔቲሽን ራሱ አሰባስቤ እዚህ ጋር በከሳቸው ደስተኛ ነው ማለት በጣም ታደርጃለሁ። በጣም አስቡት ልብስ ምንም ነገር የለኝም ግን ሳሚ ምንም በቃ አላ እኔ አላውቅም ብቻ ምን እንደሆነ በጣም ታደርጃለሁ በጣም። ለማንኛውም ጋይስ ቪዲዮ በዚህ ነው። ቀጣይ አፕዴት አደርጋችኋለሁ። ቻው